እሺ አለም ሰላም ነው አቡ? እንዴት ነሽ? ሰላም ነው አልሐምዱሊላህ። እንዴት ነሽ? አለሁልሽማ። የገንዘብ እርዳታ አይደለም ብለሻል ኮመንት ላይ። አይ የገንዘብ እርዳታ አይደለም፣ እኔ ሀሳብ ብቻ ነው። ልጄ ቤሩት ላይ በመተት በጣም ስቃይ ላይ ስላለች ብቻ ነው እንጂ የገንዘብ እርዳታ አይደለም። ትኬት እኔ መቁረጥ እችላለሁ፣ ግን ወደ ኢትዮጵያ መምጣት አችልም፣ ወደ ምንም አችልም። 4 ዓመቷ 9 ዓመቷ ነው ቤሩት ላይ ማለት ነው። የሱሱ ጓደኛ ናት። አሁን ይሄ ነገር ሲመጣ ነው እኔ ላንቺ ላማክርሽ ያልኩት እንጂ የገንዘብ እርዳታ ፈልጌ ሳይሆን፣ በቃ ሀሳብ ከሱሱ ማመንጭተሽ እችን ልጅ በምን አይነት ጣጣ ነው፣ በምን አይነት ዱዓ ነው፣ በምን አይነት ነገር ነው ማስፈታት? ያኔ ጨነቀኝ አቡ። በቃ ቆንጆ ናት፣ አቋም ያምራል፣ አትሰራም። 5 ዓመት ሰራ። ቤቲ ትባላለች። የሱሱ የአንጀት ጓደኛ ናት። ሱሱ ከዚህ በፊት እኔ ከኳታር ብር እየላኩ ነው ያስታመምኳን ማለት ነው። ትንከራተታለች አቡ። ልጅ ወልዳለች። ልጇ ሌላ ቦታ ነው ያለው። እሷ በየሜዳ ነው የምታድረው። አሁን ሳምባ ይዟታል አቡ እና ታስላለች። ወደ ኢትዮጵያ ግቢ። ጥሩ ቤተሰብ አላት። ለቤተሰብ አንድ ናት። ይሄው ቤተሰብ መግባት አችልም። ግራ ስለገባኝ እቺ ገነት የሚሏትን ጋር ሰርታለች ከዚህ በፊት ያንን እንድታግዢ ነው እንጂ ለገንዘብ እርዳታ አይደለም። አብዬ እንደምንም ብለሽ ሱሱንም አሁን እንዲህ ስለደረሰባት በዚህ ነው ለሱሱ አስታማልኛለች ከዚህም በፊት ከኳታር ብር ልክ። ስለዚህ ሱሱ ይዛትሽ የገባሁት ፈቃደኛ ከሆነች ልጅሽ እኔ ሱሱ ይዛት እንድትገባ ላድርጋ። አሁን ለሱሱ ትኬት ልቆርጥላት ስለሆነ ልሸኛት ወደ ሀገር ቤት። ፈቃደኛ ናት። ፈቃደኛ ናት። ልጇ አንበባላ ፍቃደኛ ናት። ብቻ ወደ ኤምባሲም እግሯ አይሄድም፣ ወደ ቤተክርስቲያንም እግሯ አይሄድም። ምን እንደሆነች አይታወቅም። የምትናገረው ነው አይደለም አማርኛው ለሬት ከሱሱ በጣም ባለውለቷ ናት። እሺ አንዴ ቀስ እያልሽ አለም። ልጅሽ ቤቲ ስንት ዓመቷ ነው ቤሩት ላይ? 9 ዓመቷ። እድሜዋ ስንት ነው? እድሜዋ ስትንከራተት እድሜዋ ስንት ነው? 27 ጨርሳ 28 ዓመት ያዘ። ስለዚህ በ19 ዓመቷ ጨርሳ 28 ያዘች። እሺ ስለዚህ በ19 ዓመቷ ነው ቤሩት የገባችው። በልጅነቷ ነው እዚህ ስታሰብ። አብዬ እሺ ከማን ነው የወለደችው ታዲያ? የሙት ልጅ ናት። ይኸውልሽ የእህቴ ልጅ ናት። አንድ እሷን ወልዳ ነው የሞተችብኝ። ልጄ ናት። ከአረብ ነው እሱ። እንደ ልጄ ናት ስልሽ ልጄ ናት። ልጄ ነው የምለው እኔ። የእህቴ ማስታወሻ ናት። አሁን እናቴ በሷ የተነሳ ታማለች አቡ። ይሄንን ደግሞ ስትሰማ አይምሯ ተጨናነቀ። ከአረብ ነው የወለደችውን ፎቶዋን ምኗንም በውስጥ እኔ ልክልሻለሁ ቁጥርሽን ከላክሽልኝ ከሱሱ ጋር ያለው ሁሉን ፎቶዋን። ልጅቷ ትቀርባለች። አሁን እያዳመጠችሽ ነው ያለችው። መሯት ነው በቃ መግቢያ መንገድ ስላጣች ብቻ ነው። ሱሱን ስንት ያስይዥልኝ ብያታለሁ፣ አስገቢልኝ ብያታለሁ። ታቅታታለች። ሱሱ ጋር አስቀምጫት ወደ ጸበል ልትሄድ ስትል ትጠፋለች። አንዱ ጋር ትሄዳለች አቡ፣ አንዱ ጋር እንትን ትላለች። አሁን ያስላታል። ግራ ግብት ስላለኝ ይሄን ብቻ እንድትረጂኝ። ቆይ አንዴ ሱሱ ልጥራት። እሺ ጥሪያት እንድታስረዳኝ እፈልጋለሁ። ካልነገረችኝ እሱ ከዚህ በፊት እና የወለደችለት አረብ ልጁን ወስዶባት ነው። ልጇ እሷ ሌላ ቦታ እሷ ሌላ ቦታ ያልሽው? አልወሰደም። በቃ ማሳደጊያ ነው ልጇ። አቅም የላትም፣ ለራሷ ማረፊያ የላትም። ከሳምንት አንድ ቤት ነው የምትንከራተተው። ማሳደጊያ ማለት የልጆች ማሳደጊያ አረብ እዛው ሀገር ልጆች። ቆይ እሺ አለምዬ አንዴ ተረጋግተሽ ቀስ እያልሽማ የልጆች ማሳደጊያ ከሆነ ልጇን ጥላ ነው እሷ ብቻዋን የምትመጣው? አትፈልጉትም? ልጇን አይደለም ልጇን ይዛ መምጣት ትችላለች። ኧረ እንፈልጋለን። ወረቀቱን ላሰርታለታለች። ሱሱ ታስረዳሻለች። ጥሪያት። እሺ ግን ሰውየው ካልፈረመ እኮ ልጁን ይዛ መውጣት አትችልም። አይ ፈርሞላት። ለምን? አይ ተፈራርሞ እንትን ብላለች። ወረቀት አላት ይዛ መውጣት። እሺ ሰውየው ለምን አይረዳትም? የወለደችለት አረብ እማይሆን ሰው ነው እሱ። ባለትዳር ነው። እማይሆን ነው። ለዛ ነው ስሙን ያልጠራሁት። እሺ አይ ስሙን እኛም አንፈልገው። አረብነቱን ካወቅን በቂ ነው። ሱሱዬ እንዴት ነሽ? ሰላም ነሽ? ና አንዴ ላይቭ ላይ ፈልግሻለሁ ፕሊዝ። አቡ
ወይዬ ሱሱዬ እንዴት ነሽ? ቆይ ዓለም አንድ ጠብቂ እሺ፣ ታስረዳኝ። ሱሱ ዓለምን ታውቂያታለሽ? አዎ ማሚ አውቃታለሁ። እሺ ምንድን ነው ስለሷ የምታውቂው? እስኪ አስረጅኝ። ልጇ እዚህ ናት ያለችው እና እኔ ከዚህ በፊት ነግሬሽ ነበር፣ እንደውም እያለቀስኩ ስለ ጓደኛዬ ታማብኝ ምናምን አስታወሽ? ጓደኛዬ ታማብኝ ብለሽኛል፣ ግን የሆነ ጊዜ እንደውም ስም ስላልጠራሽልኝ እኔ ቤቲ ብለሽ ስም ስላልጠራሽልኝ ጓደኛዬ ታማብኝ ብለሽኝ ታውቂያለሽ? አዎ። እና በጣም ታማብኝ እኔ በጓደኛ አይቻለሁ። የሆነ ታሪክ ላይ አብረን ነበርን ገስት ላይ እና የሆነ ታሪክ ተወርቶ በጓደኛ ምክንያት ምናምን ከዛ እኔም ጓደኛዬ ታማብኝ ደርሶብኝ አይቻለሁ ብልጌ እንደውም አልቅሻለሁ። ትዝ ካለሽ? አዎ አስታውሳለሁ። ስለሷ ነው። አዎ ስለሷ ነው። አሁን እኔ ለምንድን ነው የተፈለኩት? ሱሱ ታውቃታለች። ሱሱን ብዙ ጥራልኛለች እሷን ለመላክ እና አሁን ሱሱ ስትመጣ አብራችሁን ኢትዮጵያ እንድትገቡ ነው። ከቤቲ ጋር ስትገባ ከአንቺ ጋር እንድትገባ እሷ እናቷ ተረክባት ጓደኛዬ። አዎ እኔ በጣም ጥሬ ያለው አቡ ላስገባት ጥሬ ያለው ጸበል ወስዳት ጥሬ ያለው ሐኪም ቤት ሆስፒታል ተንከራትቼ በጣም ጥሬ ያለው ነው ለሷ ማለት ነው። በጣም ከምልሽ በላይ በጣም ግን በቃ እሷ ታመልጣለች። እኔን አትፈልግም። በቃ ታመልጣለች። ገባሽ? እኔ ወደ ጥሩ መንገድ ስለምወስዳት ትጠፋብኛለች ከኔ። ገባሽ? እኔ በጣም ነው ይኸው የቤሩት ሰው ያውቃል። ምንም እንኳን እርዳታ እንኳን አላሰባሰብንም። ቲክቶክ ላይ እንኳን እንድትወጣ አላደረኩም። እኔ እናቷም አለች ይኸው እሷ እኔ ሆነን ነው ያሳከምናት ሁላ ማለት ነው ለሁለት። ገባሽ? እኮ በጣም ቀረናት። በጣም ብለናል። የት ነው የምትኖረው? ቤት ተከራይታ ነው የምትኖረው? ቤሩት ናት እኮ ቤሩት ነው። አላውቅም። እኔ መጀመሪያ በጣም ታማ እሺ ይኸውልሽ አቡ እሷ በጣም ታማ የሆነ ጊዜ ጠፋች፣ ረጅም ዓመት ጠፋች። ከዛ ከረጅም ጊዜ በኋላ ፎቶዋ ተላከልኝ። እናቷ እንኳን እኔን አላወራችኝም ታማለች ብላ ማለት ነው። ፎቶዋ የተላከልኝ በቃ የሞተ ሰው ታውቂያለሽ፣ ነፍሱ ኖሮ በቃ ሌላ ሰው ሆና ነው የተላከልኝ። እና በጣም አልቅሼ ደንግጬ ያለችበት ሰፈር ገብቼ አስወጣዋትኝ። ከዛ ሰፈር አስወጥቼ ሆስፒታል ወሰድኳትኝ። እኔ ሳምባ ምናምን ነበር የታመመችው በጣም ሳምባ። እንደውም እኔ ሰው ላታይ ልጅ አለሽ ከዮናስ እንኳን ተደብቄ ነው የሄድኩት። ልጄን ቤት ትቼ 3 ቀን ሆስፒታል እዛው ነው የነበርኩት ከሷ ጋር ማለት ነው። ከዛ በኋላ ሐኪም ቤት ወሰድኳትኝ፣ አስመረመርኳትኝ። ሳምባ ነው ተመረመረች፣ መድኃኒት ተሰጣት። ከዛ ማቆያ ለ1 ወር እስክታገግም ድረስ ማቆያ ገጠር፣ በጣም ሩቅ ገጠር ነው። የ4 ሰዓት መንገድ ሆስፒታል ሪፈር ተጻፈላት። እዛ አስገባናት። ወሩም ሙሉ እኔ የምትፈልገውን እያደረግኩኝ እቃ እየወሰድኩኝ በየ3 ቀኑ በየ4 ቀኑ እየተከታተልኳት ድናልኝ ደና ሆና ይኸውልሽ ስትታመም ከመታመማ በፊት ሁሉ ቪዲዮ አለኝ እኔ ስልኬ ላይ አስቀምጫለሁ። ደና ስትሆን አሳይቻት ወደ ራሷ እንድትመለስ ብዬ የቀረጽኳት ቪዲዮ ኮል ስናወራ እዛ ሲሄድ ስጠይቃት ምናምን ገባሽ? ያን ነገር አይታ እንኳን ያን ልብ ገዝታ ወደ ራሷ እንድትመለስ ራሷን ቴኬር እንድታደርግ እቀርጽ ነበረውላ ማለት ነው። ከዛ በኋላ የሆነ ሰዓት ላይ ጨረሰች ሆስፒታሉን። ስጨርስ ሄደን አመጣናት በቤት እኔ ጋር ይዣት መጣሁኝ። ከዛ ይዣት መጥቼ ዶክተሩ ድናለች ነው ያለው። እሷ ግን ለኔ አልነገረችኝም። ከዛ 2 ቀን እኔ ጋር አደረችና ሱሴ እኔ ልጅ አለሽ፣ ልጅሽን እኔ የሆነ ነገር እንዲሆን አልፈልግም እና ሌላ ቦታ ፈልጊልኝ አለችኝ። በቃ ሌላ ቦታ መቀመጥበት ፈልጊልኝ፣ እኔ እዚህ እየተሳቀቅኩ ነው፣ ልጁ አንድ ነገር እንዳይሆን፣ አንቺስ ችግር የለውም እሺ ህፃኑ አንድ ነገር እንዳይሆን ብላ ለልጅ አስባ ሰው ፈልጊልኝ አለችኝ። ከዛ ሁሉም ፈራ፣ የት ላስቀምጣት አቡ። ከዛ ቤት ልከራይላትን ፈለግኩኝ። ከዛ በኋላ በቃ መውጣት ፈለገች ከኔ ጋር፣ በቃ ተሳቀቀች ልጅቷ ማለት ነው። ከዛ ሁሉም ፈራ ማለት ሲነሳባት ትረብሻለች፣ ትማታለች ምናምን። ኖ አይምሮ በሽታ እኮ አይደለም፣ የአይምሮ በሽታ አይደለም፣ ሳምባ ስለሆነ ስለሚተላለፍ ነው ገባሽ? ሳምባ ስለሆነ ስለሚተላለፍ እንጂ አይምሮ በሽተኛውን አይደለም። ቤቲ በጣም ጤነኛ ናት፣ ደህና ናት። ግን በቃ የሆነ የሚጠቅማት ሰው ጋር አትቀመጥልሽ፣ አርፋ አትቀመጥም ማለት እኔ ጋር አሁን እኔ በደንብ ነው የምጠቅማት። ጸበል ወስዳት ምን ልላት። ከዛ ምን አደረግኩኝ? የሆነ ጓደኛ ያለ አረብ ነው፣ በጣም እንደ ወንድሜ ነው ለኔ። በቃ ተላላኬ ከጎኔ በቃ በጣም ወንድሜ ነውና እንደ ወንድሜ ነው ማየው። ለሱ ሳማክረው ችግር የለውም እኔ ጋር ትሁን አለኝ። እሱ ቤት ማለት ነው እኔ ጋር ትሁን አለኝ። አጠገቤ ነው ጸጉር ቤት ያጠገብ፣ እየሄደችም እየመጣችም እኔም እየሄድኩ እያየኋትኝ እዛ ትሁን ተባብለን 2 ቀን እሱ ቤት ቁጭ አለችና በ3ኛው ቀን የሆነች ኩኪ የምትባል ትልቅ ሰው አለች፣ ቤሩት ላይ ያቋታል። እሷን አናግሬ ኩኪዬ ጸበሉ ሰጅልኝ፣ በቃ እስቲ አሁን ሐኪም ቤት ሄዳ አገግማ መታለች፣ ጸበሉ ሰጅልኝ ብያት በጠዋት ተቀጣጥረው እኔ ቤት ተኝቼ በጠዋት ተቀጣጥረው ጸበል ሲሉ ተጣልታቸው ጠፋች፣ በዛው ጠፋች ከረጅም ጊዜ በኋላ ገባሽ?
ጠፋች። ከዛ በኋላ እኔ በጣም ተናደድኩባት። አቡ ጠፍታ የት ሄደች? የታመመችበት ሰፈር ተመልሳ ገባች። በቃ እኔ ደም እንባን ያለቀስኩት ለሷ በጣም ለፍቻለሁ። ከዛ ተመልሳ የታመመችበት ቦታ ስትሄድ ለምን በቃ እኔ ተናደድኩባት። ከዚህ በላይ ምንም ማድረግ አልችልም። እኔ ፈጣሪ አይደለሁም። ያቅሜን ጥሪ ያለው የጓደኝነቴን ጥሪ ያለው ደከመኝ። በሷ ሲደክመኝ ታውኳት። አሁን የት ትኑር የት እንዳለች እኔ አላቅም። አንዷ ኮሜንት ላይ አንዴ ልናገር ሱሱን ልንገራት አሽራፍያ ነኝ አለች። አውርታን ትላለች። አንዷ የሚባል ቦታ አለ አሽራፍያ የሚባል እናንተ ጋር። አሁን ይኸውልሽን በስንት ስቃይ ለምን አለ በስንት ስቃይ ለምኝ ጸበል ሄደች። ጸበል ስትሄድ ብዙ ለፈለፈች። ወደ ሀገር እንዳትገባ ምናምን እንደተደገመባት ለፈለፈች በቀደም እና አሁን ለዚህ ነው አቢባ ጋር ልግባና ሱሱን ልጥራ፣ ሱሱም ትረዳኛለች፣ በአቢባ ከሆነ ያልቅልኛል ስላት እሺ ብላኝ ነው እሺ ያለች ልጄ ማለት ነው። አንቺ አንድ ሰው ያለምንም ነገር በፊት ከነበረበት ጸባይ ይለያል። በፊት ከነበረው ህይወት አምሮ መኖር ለአንድ ነፍስሽ ያቅተሻል። አቡ የሆነ ነገር ባትሆኚ በቃ ዝም ብላ ብታያት አንድ እዚህ ጋና ስትያት እዛ ጋ እዚህ ጋና ስትያት እዛ ጋ በቃ እንዲያረገች እንዲነች እንጂ ታዲያ አንቺ እዚህ ተወልዳ ያደገች ልጅ ናት። አንቺ ስደት ላይ መቼም ትምህርት ቤት ነው፣ ስደት ላይ አዲስ ህይወት ነው እንጂ የምትመሰርችው መቼም እብድብዳ አትጫወችም። ለራሷ አሁን ብታያት አንዱ ቤት አንዱ ጋር ሰው በጓደኛው ህይወት እንኳን አይቀና ይቀናል እኮ የሆነ ነገር ባይሆን ግራ ገባን። ወደ ኢትዮጵያ ግቢ አትቀባ ቤታለች ራሷ ቤቲ ምን አልሽኝ? አቡ ራሷ ቤቲ ቤታለች። ግቢ ቢያት ነይ ግቢ ቢያት ቤቲ ግቢ ማሚ ጸበል ለውስጣት የነበረው አንድ ሰው እንደዚህ ሲሆን ትጠራጠራለች ማለት ኦኬ፣ በሽታ ማንኛውም ሰው ይጠቃል፣ በበሽታ ይጠቃል። ግን ለምን ልጅ ወልዳ ልጇን ዞር ብላ አላየችም? እኔ ነኝ እንደውም ረጅም ጊዜ እንደተወለደ እኔ ነበር የሚይዘው። ከዛ በኋላ ጥላብኝ ትጠፋለች። ከዛ ትጠፋለች፣ ጋርዶሪ ታስገባለች። የኔን ስም ነው የምትሰጠው። ከዛ ሳይከፈል ሲቀር እኔ ጋር ነው የሚመጡት። ችግር የለውም። መጨረሻ ላይ ጥሩ ቤተሰብ አገኘች፣ አረቦች ማለት ነው። እነሱ ነው የሚያሳድጉት። እንዴ ሰው እንዴት ከልጁ ይርቃል? ይሄ ጤንነት አይደለም ብዬ እኔ ጸበል ለመውሰድ በጣም ጥራለሁ። ቤቲ እኔ በጣም ለፍቼ ለኔ ያለፈው መስጫ እንደለፈው ልጇ ለአረቦች ጉዲፈቻ ተሰጠ ማለት ነው። እንደ ጉዲፈቻ ሳይሆን ኖ አይደለም። እንደዛ ሳይሆን እንደ ቤተሰብ ማለት መጀመሪያ ሰዎቹ ደካማ ስለሆኑ እንደ ዴኬር ልጅ አይዙም። ግን የሷ ልጅ ለመሞከር ይዘው ብር ሳትከፍል ብስጠፋባቸው በዛው እነሱ ልጁን ወደሁት እንደ ቤተሰብ ነው የሚያሳድጉት። በጣም መልካም ሰዎች ናቸው። እንደ ልጃቸው ነው የሚያዩት። ገባሽ? እንደ ልጃቸው ነው እነሱ ናቸው ያሳደጉትኝ። ገባሽ? በዛ ምክንያት እኔ እቺ ሴት የሆነ ነገር ባትሆን እሺ ብሎ ይሰጣሉ። ሱሷን እንዲለምደውት ልጁን ተላምደውት እሺ ብሎ ይሰጣሉ። ሀቡዬ ለምን እንደው ታውቂያለሽ? አንደኛ ነገር እናቱ ናት። እነሱ የተሻለ ህይወት እንዲኖር ነው የሚፈልጉት። ልጅ አይቀይሩም። እዚሁ ሰፈር ናቸው እነሱ። እንደዚህ አይነት ሰው አይደለም እነሱ። ስለሷ ራሱ በጣም ነው የሚጨነቁት። ገባሽ? ልጃቸው አገር ለምን እነሱ ሙስሊሞች ናቸው፣ በጣም ሙስሊሞች ናቸው። ይሄ ልጅ ካደገ ከሴት ልጆቻቸው ጋር መኖር አይችልም። ገባሽ? አሁን ህፃን ስለሆነ ነው። ስለዚህ እሱ ደህና ቦታ እንዲኖር አገሩ ገብቶ እንዲማር ነው የሚፈልጉት። እኔ መማቅ ይወዱታል። እንደ ቤተሰብ በጣም ነው የለመዱት ምናምን። ግን የሱን ህይወት ነው የወደፊት ህይወቱን ነው የሚያስቡት፣ የዛሬን አይደለም። በጣም መልካም ናቸው እነሱ። እኔ ሱቅ ያጠገብ ናቸው ሰዎቹ። ዜና መልካም ሰው ግን አለ ዜጋቸው ላልሆነ ሰው። ቤሩት ያሉ ህዝቦች እኮ በጣም መልካም ናቸው። አቡ ጥሩ ሰዎች እኮ አሉ፣ በጣም ጥሩ ሰዎች ወላሂ ይገርማል። ግን ድሃ ነው ጥሩ፣ ሀብታም ብዙ ጊዜ ክፉ ነው። ድሆቹ ናቸው ጥሩ። አዎ በጣም መልካም ናቸው። ልጁን እንዴት እንደሚያምር ብታይ፣ እንዴት ጎረምሳ እንደሆነ ብታይ፣ ማሻአላ ደስ ሲል ብታይ። እኔ በቃ እሱን ሳይ በጣም ይደብረኛልና በቃ ለሷ ሞከርኩኝ። ማሚ ስትለፍተሽ የሆነ ሰዓት ላይ በቃኝ የምትይው የለም እንዴ? ምንድነው? እኔ በቃ ከዚህ በላይ ምን ላደርጋት? እኔ በህይወት ቆማ አልቅሻለሁ። አሁን የሆነ ነገር ብትሆን ራሱ አላለቅስም እስከማለት ደረጃ ነው የሄድኩት። ለምን ደክሞኝ በቃ ገከመኝ። ልትረዳኝ አልቻለችም። ቤቲ እጄን ብትይዝ ኖሮ እኔና ሰው ሁሉ ነገር ማስተካከል እንችል ነበር። እኔ ኤምባሲ ወስጄ ላስመዘግባት ትሮጥ ትጠፋብኛለች። አሁን ፓስፖርቷ፣ አይዲዋ፣ በፊት የተቃጠለ አይዲዋ ሁሉ ፋይሏ እኔ ጋር ነው ያለው። ለምሳሌ መጣ እንኳን ጠይቃኝ አታውቅም። ገባሽ? ሂጂ ኤምባሲ ተመዝገቢ። ሰው እንኳን ወረቀት የሆስፒታል ወረቀት ካለሽ ሀቡ ቶሎ ነው የሚያሳፍሩሽ። እሷ የሆስፒታል ወረቀት አላት። ገባሽ? ግን በቃ እሷ ኬርለስ ነው፣ አትፈልግም። ትፈልጋለች ግን ችልተኛ ናት። በቃ ችልተኛ ናት። እሷም እኮ መሯታል። እዚህ ስራ ካልሰራችም ኬት አምጥታ ትበላለች? ማደሪያ
እኔ አላቅም ሀቡ እኔ አላቅም ማለት አንቺ ጠፍታ ስታገኛት ሰው አበሾች ቤት ተጠቅታ ነው የምታገኛት? መጀመሪያ እኔ ጋር ነበር የምንኖረው አቡ እንደጠፋች የዛሬ 7 ዓመት ማለት እኔ ጋር ነበር የምንኖረው። ደህና ነበረች። እኔ በጣም በቃ ከኔ ጋር ነበር የምንኖረው። በጣም ሚስኪን ልጅ ናት ወላሂ ነው የምልሽ ሀቡ። በጣም ነው የምትወደኝ፣ እኔም በጣም ነው የምወዳት። በጣም ቤስት ጓደኛሞች ነበርን፣ አብረን ነበር አንድ ቤት የምንኖረው። ከዛ በቃ ቤት ይኸውልሽ ልጅነት አለባት። ከዛ ትጠፋብሻለች፣ ሌላ ቦታ መኖር ጀመረች፣ ሌላ ላይፍ ውስጥ ገባች። እኔ ያንን ነገር ደግሞ አልፈልገውም፣ እቃወመዋለሁ። እንደዚህ እየተባለ ከኔ ርቃ ኖረች። ከዛ አረገዘች። ባረገዘች ሰዓት እኔና እሷ እንደውም ተቀያይመን ነበረ። እንደ እህት በምቆጣት ሰዓት በጣም ስጫናት እኔን መራቅ ጀመረችኝ። ገባሽ? መራቅ ጀመረች። ሁላ ተጣልተን በጣም አስቀይማኝ ነበር። በድላኛለች ማለት የሆነ ነገር ተፈጥሮ በሷ የተነሳ መቶ ሰው አስቀይሞኝ በጣም አዘኝባት ለአመታት ዘግቻት ነበረ። ከዛ ስታረግዝ ማንም እንደሌላ ሳቅ አለው ብዬ ቤቢ ሻወራን አድርጌ ሰብስቤ ጓደኞቻችን ሰብስቤ ደስታውን አብረን አይተን ስትወልድ ቤቷ ሄጄ አብሬያት በቃ ሆኛለሁ። ገባሽ? ጎበዝ ሆና ነበር ስትወልድም ትልቅ ሰው ሆና ነበር፣ ተለውጣ ነበር። ከዛ የሆነ ሳለ ደግሞ ትቀየራለች። በቃ አላውቅም እንዴት እንደሆነ አላውቅም፣ ምን እንደሆነ እኔ የማውቀው ነገር የለም። ብቻ መታመም ጌታውን በቃ ስትታመም ነው እንትን ያልኩትኝ ያገኘኋት እንጂ ርቀት ነበረ። እኔ በጣም ተራርቀን ነበረ። አሳዘነች። እና ታዲያ ባሏስ? ሶሪ ባሏ አልኩ፣ የልጇ አባት እኔ አላውቅም። እሷ ናት የምታውቀው ማሚ። እኔ ፐርሰናል ላይፍ ሀቡ እሱን ይሄንን ጥያቄ እሷ ብትነግር ለእሷ ጠይቂያት። እኔ እንደዚህ አይነት ፐርሰናል ላይፍ ማውራት አልፈልግም። እኔ ከምናገር ባለቤቱ ሲያወራ ደስ ይላል። እኔ ማውራት አልፈልግም። እሺ በቃ አንቺ ታረቻታለሁኝ ትንታና ቤትዬ አለም እናትሽ መታ አንቺን ወደ ኢትዮጵያ እንድትመጪላት እንደምትፈልግ ነግራን ነው ያስጠራንሽ። እውነቷን ነው ማየ። አንቺ ትፈልጊያለሽ ወደ ኢትዮጵያ መሄድ? በጣም ማኪያ። እሺ ልጅሽን ይዘሽ ነው የምትሄጂው? በጣም ነው የምፈልገው ማለት ነው። ልጅሽስ? ቢሳካልኝ ብችል ደስ ይለኛል በጣም አኪድ እናቴ። አዎ ምንም ትኬት እኮ ብቻ ነው የሚያስፈልገው። ትኬት ደግሞ እናትሽ ራሷ ቆርጣለሁ እያለች ነው አለም። አውቃለሁኝ ማየ፣ ግን እኔ እንጃ ምንም አልተሳካም አለኝ። ሲጀምር ዘቡዬ ማየ እኔ ቆይቻለሁ ምንም ነገር እየተሳካልኝ እንዳልሆነ ብዙ ነገር ሞክሬያለሁኝ። መባረፍ ብቻ ግን መንገዱ ሁሉ ዝግትት ያለብኝ ነገር ነው። ሰርቼ አርፍልኝ መንከራተት ነው። ለዛ ነው ምንም በቃ መግባት የፈለኩት። ስንት ዓመት ሆነሽ ቤይሩት ላይ ቤትዬ? ቢያንስ 10 ዓመት አይሆነኝም ብለሽ ነው በላ 9 10 ይሆነኛል። ልጅሽ ስንት ዓመት ሆነው? አሁን 7 ሊይዝ ነው። ማን ነው ስሙ? በአምላክ አሁን ማን እያሳደገው ነው ልጅሽ? የሆኑ በጣም ጥሩ ሰዎች አሉ ማየ፣ ከልጅነቱ ጀምሮ እነሱ ናቸው እየራዱ። የሴትዮዋ ልጅ ደግሞ እኔና እሷ በጣም ነው የምንቀራረበው። በጣም ምስኪኖች ናቸው ወላሂ ጌታ እና ልጅ ስለለመዱ ስለወደዱት ነው አሁን እያሳደጉልኝ ነበረው። በፊት ከፍላቸው ነበረ። እሺ ከዛ በኋላ ግን ክፍያውን አቆምኩኝ። ያቆምኩትም ተሸግሬ ነበር። ለዛ ተረዱኝ እነሱ። ልጅሽንም ውሰጂ አላሉኝም። ይሄው ከነሱ ጋር ቀጠለ። ስንት አመቱ አሁን እነሱ ቤት። ምንድን ነበር ስራሽ? ስሬ ጽዳት ነበረ። በየመሃሉ ካፌ ውስጥ እሰራለሁኝ። ቀልጣፋ ልጅ ነበርኩኝ በጣም። ግን በማረፍ እዚህ ሁሉ ተዘጋጋ። ሰው ጠላኝ። ሰው ላይ አንሽላ ፈራለኝ። እኔ በርግጥ ማምዬ በፊት በጣም ነበር ማጠፋው። የልጅነቴ ዝም ብዬ እዛም እዚህ ምን ነበረ ጅልነቴ። ግን ከዛ በኋላ ግን በቃ ተጸጽቼ ጥፋቴን አውቄ ከሰው መቅረብ ሰው እንዲቀርበኝ ምናምን ከሰው ጋር ግንኙነት እንዲኖረኝ ምናምን በጣም ፈልጌ ነበረ። ግን ማንም ቦታ ቤቱን አልከፈቱልኝም። ያን እንዴት ነው አቱ ጥፋተኛ አረጉኝ። ሌባ ነች ነው የምባለው፣ ሸርሙጣ ነች ነው የምባለው። አይዞሽ ተመሰቃቀለ። በጣም ነው የደከመኝ አሁን በጣም ነው የሰለቸኝ። እናቴ ምንም አልፈልግም። አሁን ሲያጋደ ጌታ ኢትዮጵያ እናቴ ቤት ብቻ መግባት ፈልጉ ፈልቼ ግን
እሺ ልጅሽ ወረቀት አለው? እናቴ ምንም ወረቀት የለውም። የተወለደበት ወረቀቶቹ ራሱ ልጅሽ ወይ የተወለደበት ወረቀት እኔ እንጃማ የኔ አላውቅም እንዴት እንደማስገባው ወረቀቶቹ ሁላ ጠፍተውብኛል እኮ። ወረቀቱ ያስፈልጋል እኛ ከነ ልጅሽ እኮ ወደ ኢትዮጵያ እንድንሸኘሽ ወረቀት ያስፈልገናል። የልጅሽ የወለድሽበት ወረቀት አውቃለሁ፣ ግን ከሙክተር የሚባል በኋላ ለማለት ነው እማዬ ሹምናርሴ ሱሱዬ ወረቀቱን ከኔ ጋር ከወሰድሽ በኋላ ኤምባሲ ሄጄ አስጨርስለታለሁ ብለሽ ወረቀቱን ከኔ ጋር አልወሰድሽው? ታለሚ ሱሱዬን በላ እኮ የት እንዳደረኩት ጥፍት አለብኝ። ረሳሁት። ሱሱ በማር ምንም ላስታውሳቸው አልኩኝ። እንደ አዲስ ሙክታር ግን እንደ አዲስ ሙክታር ጋር ጋር የለም ኮፒ ያለኝም ነው የሚሉት። አቡ የወሰደችበት ምንድነው ሙክታር? እንደ አዲስ ማስወጣት ሙክታር ማለት የቀበሌ ሊቀመንበር ማለት አይደል? አረብ ይባላል። መውጫ ወረቀት የሚሰጥሽ የልጅቱ እዛ ነው የሚሰራው። እሺ አባቱ ፈቃደኛ ነው ይዘሽ ልትወጪ? ማራ ብቻ አባቱ ሲጀመር አይጠይቅም። እንደሞተ ማሰብ ትችያለሽ። አይ ግን የአረብ ልጅ ስለሆነ ዞሮ ዞሮ ስትወጪ እኮ ፍቃዱ ይጠየቃል አይደል? ያለሱ ፍቃድ ይቻላል። ግን እኔ እንትን ለሙክታር ወረቀት መለፊ ሲወጣ ማለት ነው ያስመዘገብኩት በእናቴ ወንድም ነው። አጎቴ ነው የሚባለው። በእሱ ስም ነው ያስመዘገብኩት። አባቱ ኢትዮጵያ ነውና ወደ ኢትዮጵያ ተሳፍራ ብዬ ማለት ነው። እርጉዝ እያለ ነው የተሳፈረው ብዬ ጥሎኝ። እሺ በቃ ችግር የለውም። ወረቀት ከሌላ ትኬት ነው ማለት ያን እንዴት ነው ፓስፖርቴን ስሰጥ የኔ መለፎች በጠቅላላ ይወጣሉ ኮምፒውተር ላይ ስላለ እሱ ጋር እና ያወጣልኛ ማለት ነው ስሙን እንደ አዲስ ወረቀት አውጣ። እሺ ችግር የለውም። በቃ በወንድምሽ እኮ ነው ያስመዘገብሽው። በሲንግል ማመሳፈር ያለሽ እያለችኝ ነው እዚህ ጋር እና በቃ አባቱ ልብናኒ ነው ግን አንቺ ኢትዮጵያዊ ነው ብለሽ ነው ያስመዘገብሽው አይደል? እንደዛ ነው ያልሽ? እንደዛ ነው ያልኩት ማየ። እሺ እና ማክሬ ነው እንደዛ አድርጌያለሁ። አይፈልግም ልጁን አልፈልገውም ብሎ ነግሮሻል? የኔም ልጅ ነው ብለሽ እንድታወሪም አልፈልግም ነው ያለኝ። ከአንድም ስትይ የእሱ ልጅ ነው ብዬ አወራ ነበር እኔ በፊት። ካልፈለገ ታዲያ ለምን አብሮሽ ተኛ? እና በጣም ተናደዳለሁ። የኔ ጥፋት ነው ማምዬ፣ የእሱ አይደለም። ኦኬ ባለ ትዳር ነው ሰውየው? ሚስቱ እንዳታውቅበት ነው የሚፈልገው? አልነበረም ግን የነበረ በጣም ለዛ ነው ከሴት ለሴት ስለሚሄድ ልጅ ምናምን ምንም እንትን አይለውም ነበር። እኔ ግን ስለወደድኩት ነው አብሬው እንትን ያልኩት እንጂ ፍቅር ያለው ሰው አልነበረም ለኔ። አሁን እሺ የት ነሽ? ምን እየሰራሽ ነው? ስራ እየሰራሽ ነው አሁን? ምንም እየሰራሁ አይደለም። ጓደኛዬ ጋር ነው ቁጭ ያልኩት። ቤቷን ከፍታለች ተመስገን። እሺ ሰዎቹ ፈቃደኛ ናቸው ልጅሽን ይዘሽ ለመሄድ? የሚያሳድጉልሽ አረቦች ስትወስጂባቸው ልጁን ኤኒ ታይም ሄደሽ ብትወስጂባቸው ችግር የለባቸውም? ፈቃደኛ ናቸው? ማለት ችግር የለባቸውም። ሜጅ ያመጣዋለሁ። ችግር የለባቸውም። በቃሽ። ፓስፖርት ኮፒ ያለሽ? አረ ፓስፖርት ያለኝ ኦሪጂናል ግን ተቃጥሏል። ቆየ ኢትዮጵ ወደ ሀገር ቤት ለመግባት ከሆነ አንድ ሰው ኤክስፓየርድ ባረገ ፓስፖርት ሀገር መግባት ይችላል። ከሀገር መውጣት ነው የማይችለው። እሺ አለም ትኬቷን እችላለሁ ብለሻል አይደል? እናቷ
አቡ ትኬቱ ሳይሆን አሁን ችግር የልጁን መጭም እንድትጨርስልኝ ሱሱ አንዴ እንደጀመረች ሁሉን ነገር አሁን ይኸውልሽ መድኃኒት ትውጣለች። ሱሱ አሁን ላይ አትችልም። ራሷ ችግር ላይ ናት። እረፍት ያስፈልጋታል። እኔ ያለው ችግር የለውም። ሱሱ በዚህ ሰዓት ምንም አይነት ነገር እንደጀመረች ራሷ ምናምን ብሎ ነገር የለም። ስትረስ ላይ ናት ነው እንጂ እሱማ ችግር የለውም። አውቃለሁ። ቦታውን ግን ትነግርሻለች። ኦኬ እሺ። ከዛ ነው ይኸውልሽ ሰላም መጣለች። አሁን ዋትስአፕ ላይ እያወራን ነበር። ሰላም መጣለች። ከሰላም ጋር አገናኘትና እንትን ትላለች። ሱሱ ለራሷ እረፍት ያስፈልጋታል በዚህ ሰዓት። ለራሷ አሳፋ የሌላ ሰው ስትረስ መሸከም የምችልበት ሁኔታ ላይ አይደለችም። ትኬቱን አንቺ ትችያለሽ። ፕሮሰሱ ያልቃል። ችግር የለም። አለን። እሺ ምንድን ነው ማድረግ ያለብን አሁን በቤቴ ጉዳይ? ምንድን ነው የሚያስፈልገው? አሁን ቅድም ሱሱዬ ስታወራ ሰምቻታለሁ። መሀል አካባቢ ላይ የሐኪም ማስረጃ አላት ብላለች። የሐኪም ማስረጃው ካለ እች ልጅ በእርግጥ አይቻታለሁ። ቤተክርስቲያንም እኛ የምንችለው እናግዛታለን። ትኬቱም እናቷም ከዛ ማምጣትም አይጠበቅባትም። እዚህ ባለው ነገር መሸፋፈን ይቻላል። ተባረኪና ግን አቡዬ እኔ ልልሽ የምችለው የሷ የቤቲ እገዛ ያስፈልገናል። እኛ ብቻ ስለፈለግን የሚሆን ነገር የለም። እሷ ብቻ ጠንካራ ትሆንልን። ሆስፒታል ወረቀቱን ከጠፋባት የልጁን እዛው መሄድ ትችላለች። እዛው ነው ሆስፒታሉ ቴሌፎን ቤቲ ሚውት አለ ማለት ነው። አይ አይደለም፣ ሰላም አይደለም። ቤቲ ሚውት ስላልሆነች ስታወራ እዚህ ጋር እየተሰማባት ሚውት አድርጌላታለሁ። ቀጥይ ሰላም፣ እየሰማንሽ። አዎ። እና የሚቻለው ነገር እሷ ብቻ ታግዘን፣ እሷ የምንላትን ታደርግ። የእሷም ጓደኞች ሆኑ ያግዟት፣ አጠገቧ ያሉት ያግዟት። በቃኝ እያለች ነው፣ ምርር ብላት ነው እያወራች ያለችው። ስለዚህ እናግዛትና ተባብረን እንላካት፣ በቁም እንዳለች እንላካት ነው የምለውና እዛው ሆስፒታል ሄዳ ወረቀቷ ከጠፋባት የወለደችበት ሆስፒታል ወረቀቷ ማውጣት ትችላለች። ሙክታር ሄዳ ሲንግል ማም ታሰራለች። በቤተሰብ ከሆነ እንትን ያለችው ደግሞ የቤተሰቧን ከዛ ስም ያስመዘገበችውን መታወቂያ ትልካለች። እሱን አያይዛ ነው የሚገባው ሁሉ ነገር ማለት ነውና ምንም እንትን የለውም። ከተነጋገርን እያቀለል ነው እንሄዳለን። በተለይ አሁን ባለው ነገር ማለት ነው። እሺ ቤትዬ፣ አሁንም ለሱሱ ስጠፊባት እንደነበረው ለሰላምን ብትጠፊባት እንዴት ነው የምናገኝሽ? አብሮሽ ረማምዬን ያልጠፋባት ግን እሺ፣ ይቅርታ እርግጠኛ ካነው ችግር የለውም። አብሮኝ የምትኖር የቤቷ ባለቤት አለች ሰሊና የምትባል ጓደኛ፣ እሷ ጋር ነው አሁን ያለሁት። አንቺ ቤት እኔ ላይ አልጠፋሽም? 100 ጊዜ አይሰጠፊብኝ ነበር። በጣም ብዙ ጊዜ ነው እንጂ የጠፋሁት። አዎ አትዋሽ እኮ ድጋሚ ያ ነገር እንዳይፈጠር እኮ ነው። ድጋሚ ያ ነገር እንዳይፈጠር አብራሽ ያለችውን ልጅ አንቺን ብናጣሽ እሷን ኮንታክት እንድናረጋት የእሷን ስልክ ላኪልኝና እኔ ለሰላም ልላክላት። አንቺ ስልክሽ ቢዘጋባት ብትጠፊባት እሷን ደውላ ቤት ውስጥ ካለሽ እንድታገናኛል። አውቀሽ እኮ አይደለም አንቺ ወደሽ አይደለም። አውቃለሁ እሺ ችግር የለውም። ያው ኮንታክት አድርግልሻለሁ። የቤቷን ባለቤት ስልክ ላኪልኝ፣ ከስሟ ጋር አብረሽ አስቀምጪልኝ። ዋትስአፕ ላይ ቮይስ አድርግልሻለሁ። ከዛ ለሰላም ልክላታለሁኝ። ሁለት ዋትስአፕ ነው ያለሽ? ሁለቱን ልክልሻለሁ። እሷ አንድ ይበቃኛል። እኔ አንድ ላኪልኝ እና ለሰላም ነው ምልክላት። እሺ እናቴ፣ እሺ ማይ እና ሰዎቹ ቅድም ጠይቄሽ አልነገርሽኝም። ሰዎቹ ልጅሽን የሚያዙት ሰዎች በበጎ ፈቃድነት ልጅሽን እያሳደጉ ያሉ አረቦች በማንኛውም ሰዓት ወደ ኢትዮጵያ ፕሮሰሱ አልቆ ልጁን ስጡ ሊወስደው ነው ብትያቸው ይሰጣሉ ወይ? እንደዚህ ለምደውት ወደውት ይሰጡኛል? እርግጠኛ ነሽ? ትንሽ ያስቸግሩኛል። ነው ልጆች ይሄን በለቃሉ። የሴትዮዋ ልጆች በጣም ነው እንትን ያሉት የለመዱት። እነሱ ግን ትንሽ ከፋቸው ቢያለቅሱብኝ ምናምን ነው እንጂ አይከለክሉኝም። ልጅ ይሰጡኛል። እዚህ ነው የሚከለክሏት። ለምን? እዚህ ቦታ ስለማትገኝ እዚህ ሲሆን አይሰጧትም። ልጁን አንድ ነገር ልታስደርጊው ነው ምናምን ብለው ይከለክሏታል። ኢትዮጵያ ግን ከሆነ ለምን ችግር እንደሌለባቸው ልክ ነው። ምፈራው ምን መሰለሽ፣ በጣም ስለሚወዱትና ስለለመዱት ይዘውት አድራሻ እንዳይቀይሩና በኋላ እንዳናጣው ነው።
አቡ የጦርነት ጊዜ ማለት ነው ተሸክሞት ነው የሚሮጡት ብታይ ሲያሳዝኑ ወላሂ ዛሬ ዓመት እንዴት እንዳለቀስኩ መንገድ ላይ አይቻቸው ሰው ከጫማ አላለበሱትም አዝለውት ነው የሚሮጡት እንደዚህ አይነት መልካም በዚህ ምድር ላይ በጣም በጣም እኔ በእነሱ ነው ሰው ያየሁት ወላሂ በጣም ጥሩ ናቸው እነሱ በጣም እኔ እዚህ ምድር ላይ በጣም ብዙ መጥፎ ሰዎች አሉ እጅግ በጣም ደግሞ ጥሩ ሰዎች አሉ እውነት ያለምንም ጥቅም በቃ ያለምንም ጥቅም ከፈጣሪ ለማግኘት ሰው የሚያግዙ ሰው የሚረዱ ኦ ማይ ጋድ በጣም ነው ልቤን የነኩት እና ግን ቀድመሽ ንገሪያቸው ቤትዬ ልትወስጂው እንደሆነ ወደ ኢትዮጵያ ይዘሽው እንደሆነ ንገሪያቸው እሺ ፈቃደኛ አምሯቸው ምን እሺ እናት አምሯቸው ምን ይዘጋጅ እሺ ማይ ነግራቸዋል እኛ ብናናገራቸው እነሱንም ሰዎቹን አይመስልሽም ፕሮሰስ ልናረግላት ነው ብለን ደስ ነው የሚላቸው ቤትዬ በቃ እኔ አገኝሻለሁ ቤትዬ እኔ አሁን አወራሻለሁ ዋትስአፕ ላይ እሺ ማክዬ ልኬላታለሁ ለሰላም እሺ እናቴ እሺ እና ሰላም እንድታናግራቸው የሰዎቹንም ስልክ ስጫት እና ፕሮሰስ ሊጀመርልሽ ወደ ኢትዮጵያ ልንልክሽ እንደሆነ ትነግራቸዋለች እሺ ማክዬ ከኔ እንደውም አሁን እሷ ብታወራው እንደውም ይሻላል ናቱም ትንሽ ተቀይሞኛል እኔ አሁን ትንሽ በጣም ያኔ አንድ ሁለት ወር ሆነኝ ልጅ ጋር ከሄድኩኝማ ስንት አመቱ ነው ልጅሽ እድሜው ስንት ነው 7 ሊይዝ ነው 7 አመቱ ቤሩት በገባሽ በ2 አመትሽ ነው የወለድሽው ማለት ነው አይደል ወይ በሁለት በሶስት ነው እንደዛ ምንም ያህል ጊዜ ኮንትራት ቤት አልሰራሽም ወዲያው ነው የጠፋሽው ከኮንትራት ቤት ያ አልጠፋሁኝም እኔ ከከፊሌ ጋር ስንግባባ ስንፈራረም እንዴት ነው 3 ወር እሱ ቤት ሰርቼ ወረቀቴ ሰርቅ በእጅ እንደሚያስረክበኝ ነው እንደዛ ተስማምተን የገባሁት ቤቱ 3 ሰራውኝ ከዛ ወረቀቴን ሰርቶ ሰጠኝ ኢቃማዬን ፓስፖርቴንም ሰጠኝ ሱሱ ጋር እንደውም ኢቃማ ያለ መሰለኝ ያለ ሱሱዬ ፓስፖርቴን ነው ስጀ ፓስፖርትሽም አለ መሰለኝ ወይስ ኢቃማሽ ነው ያለው ኢቃማሽ ነው ያለው ኢቃማዬ ብቻ ነው እኔ ፓስፖርት ወረቀትም አለ መሰለኝ የሆኑ ወረቀቶች ፋይሎች አሉ ያንቺ ብቻ ነው የሆስፒታሉን ምናምን ብዙ ነገር አለ ያንቺ ኮሜንት የሆስፒታሎች ስለዚህ ሱሱዬ ምናልባት ልጁን የወለደችበትም ወረቀት አብሮ ከዶክመንቶቹ ስር ይኖር ይሆናል ነገ ሱቅ ነው ያስቀመጥኩት ፋይልን የማስቀምጠው ፀጉር ቤት ውስጥ ኮሜዲና ውስጥ ነውና እዛ እጄ ነገ ፋይሏን እበረብርላታለሁ ግን ሰው ልካ የወሰደችው ነገር አለ ፓስፖርት ይሁን የልጇ ወረቀት ይሁን አላስታውስም አብሮ ፓስፖርቴንም አየሁ ሰው ልካ ግን ወስጃለች ምን እንደወሰደች አላስታውስም ፓስፖርቴን ነው አለችሽ ሰው ልክ የወሰድኩት ፓስፖርቴን ነው አለች በቃ እጄ ነገ አይላታለሁ አለ የልጅሽ ወረቀት አለ ቤቲ ውይ ባባን እኔ ይኸውልሽ አቡ ይቅርታ ትላንትና ወዲያ ባለፈው ሲሲ ሊወጣ ወረቀቱን አባቱ ሊያስተካክልለት ሲል 2 ሆነብኝ እኔ ይሁን የሷ 2 ሆነብኝ እኔ ደግሞ ከዚህ በፊትም የልጄ ጠፍቶብኝ ሀቡ ድጋሚ ሁለተኛ ጊዜ ካስወጣው በኋላ ድጋሚ ያገኘሁት 2 ደብል ግን አይቻለሁ የኔ ይሁን የሷ አላቀም ብቻ አይቻለሁ መሳቢያ ውስጥ ነገ ይቻ አይልሽና እርግጠኛ ነኝ ኢንሻአላህ የልጇ ካለ ለሰላም ትሰጫታለሽ ፕሮሰሱን እንድትጀምርላት ትሰጣታለሽ እሺ የኔ ብቻ እንደ ነገ ይጃ አየዋለሁ እርግጠኛ ነኝ አየዋለሁ በጣም ብዙ ፋይል የቤቲን ፋይሎች እሷ የትም ስለምትጥልቀዋን ማለት ነው ልብሷን እንኳን የትም ስለምጥል እኔ በስነ ስርዓት ቁጭ ያደረኩት የነበረው ፓስፖርቷንም እሷ ወስዳው ነው ለእሷ እንዳትሰጫት እንዳይጠፋባት ለሰላም ትሰጫታለሽ ቤቲ ታዲያ 9 አመት ቤሩት ስትሰሪ ምንም አይነት ብር አላስቀመጥሽ ይሰራሽበት እናቴ አላስቀመጥኩም ምንም ሰርተሽ አታውቂም ደሞዝ ተቀበለሽ አታውቂም 9 አመት አበሻለሁ ግን ዝም ብዬ ነው ማባከነው ኢትዮጵያ ልከሽ አታውቂም አላውቅም 9 አመት አንድም ቀን ልከሽ አታውቂም ላክስቴ ልጅ ነበር አንድ ልጅ ነበር አክስቴ ልጅ ነፍሱን ይማረው ሞቷል ወንድሜ ነበር እሱ በጣም ነበር ሞዶ ለሱ ነበር እየተደበቅኩኝ አንድ ጊዜ ምልክለት ማንም ሳያውቅ አሁንም ላንቺ ነው እዚህ ጋር ወጥቼው አወራሁት ለቤተሰብ ልክ ያላቀ እሺ ስንት አመት ድረስ ቤሩት ሰላም ነበርሽ ወይ ደግሞ አንቺ ማታቂ ከሆነ ወይ ሱሱ እንገረኝ ስንት አመት ሰላም ሆነሽ ትሰሪ እንደነበር ከስንት ጊዜ በኋላ ነው እንደዚህ መሆን የጀመርሽ ያኔ የሆነ ጊዜ የሆነ ካፌ ውስጥ ተቀጠረች ኦኬ
ስትቀጠር ቲፓንን እየተቀበልኩኝ ባንኮኒ ገዝቼላት ባንኮኒ ውስጥ ነበር ማስቀምጥላት እና ኢትዮጵያ እንድትልከው ማለት ነው። መከራየት ምናምን እሺ ብላኝ ቀጥታ አድርጋ እየሰራች ነበረ። ከዛ የሆነ ቀን ሰው አለ እንግዳ አለ ቤት ውስጥ መጣው ብላኝ መጣች። ሁሌ እኔ ጋር ነው የምትኖረው። ከዛ ከጠፋች በኋላ ከረጅም ጊዜ በኋላ ተመልሳ መጣ። ስራ እየሰራች ጎበዘውና ገንዘብ በጣም ነው የምታገኘው እያመጣች እንትን ውስጥ ቆርቆሮ ውስጥ እኔ ራሱ የኔ ትርፍርፍ ብር እንደዚህ ሲኖር የሷ ቆርቆሮ ውስጥ ነበር የምከተው እና መጣችና መጣው ብላኝ ጃኬት ልለብስ ነው ብላኝ ወላሂ ነው በጃኬቷ ደብቃ ይዛው አልሄደችም ሄደች። ከዛ ማን የወሰደው ብዬ ከቤት ከልጆች ጋር ጸብ ግዳ ነበረብኝ። ደውዬ ጠየቅኩኝ፣ እነሱንም ጠየቅኩ። አይታችኋል አላየሁም። ልከትበት ቤት እንትን እያልኩኝ ዝርዝር ብሮች ነበሩ ልከትበት ፈልገዋለሁ። በሁለተኛው ቀን አጣሁት። እዛ የት ነው ደወልኩላት። ቤቲ ወስደሽ ነው ቆርቆሮውን ስላት እኔ አላቅም አልወሰድኩም ብላ ዘጋችብኝ ስልኩን እንዳልቆጣት ማለት ነው። ከዛ ሰው ተጠራጠርኩ፣ ቤት ውስጥ የነበረው ሰው ተጠራጠርኩ። ከዛ አንቺ ቤቴ ሰው እየተጠራጠርኩ ነው ከሰው ጋር እንዳታጣይኝ እርግጠኛ ሆነሽ ንገሪኝ ምናምን ስላት ማሚ እንዳትቆጭኝ ነው ወስጄ አጠፋሁትኝ አለች። ይኸው ፊት ለፊቷ ነው የምነግርሽ። እዛ አንቺ አትማሪም ብዬ ተውኳት። እንዲህ ነው የታመመች ሰዓት እንኳን እናቷ እኔ የሆስፒታሉን ከፈልኩኝ፣ ሆስፒታል ምርመራዋን ሕክምናዋን ሁሉ ነገር ከፈልኩኝ። ሪፈር ሲጻፍላት ደግሞ ሆስፒታል የምትተኛበት የአንድ ወር ደግሞ $350 እናቷ ልካ ነው ከፍለን የአንድ ወር ያስገባናት። ገባሽ? ቤቲ ገንዘብ ታገኛለች፣ ትሰራለች። በጣም ብዙ ተደወለብኝ እና እንትን ነው ቶሎ ነው በቃ ትባክናለች። በቃ አትይዝም ብር። ልጅነት ሁሌ ልጅነት አለባት። ገባሽ? ነገ ሁሌ ልጅነት ጀመራት። የዛሬ ስንት ዓመት ነው የጀመራት? እዛ ካፌ ተቀጥራ መስራት ተጀመረ ጀምሮ ከመጣችበት ሰዓት ጀምሮ ብኩን ነች። አቡ ብር ታገኛለች፣ ታጠፋው። ለሰው ነው የምታጠፋው፣ ለሰው ወላሂ። እኔ ልንገርሽ፣ ለእኔ ልብስ ገዝታልኝ ትመጣ ነበር። ለራስሽ አስቀምጪ ነበር ምላት። በቃ እንዲህ ነች። አብራ ከኔ ጋር ትጣላና ትወጣና ሌላ ሰው ጋር ከኖረች ለዛ ሰው ነው የምታደርገው። በቃ እንዲህ ናት እሷ፣ ብኩን ነች። ገባሽ? በቃ ልቧ በቃ የሷ ገንዘብ የሷ ሳይሆን የሰው ነው። አሁን ልጇ እዛ ቁጭ ብሎ ለልጇ ሳታደርግ ለሌላ ሰው ግን ታደርጋለች። እንዴ ነች እሷ። ልጇ አረብ ቤት በሰው እርዳታ እያደገ እሷ ለባዳ ለአበሻ ታደርጋለች። ባዳ በቃ ባዳ አጠገቦ ከራቦ ከቸገረው ካላ ታደርጋለች። ቤቲ እንዲህ ነች ቤቲ። ለዛ ነው እኔ ስፍስፍ ብዬ ደምን ባልቅሼ ስሯሯጥላት የነበረው ስለማቅ ልቧን ማለት ነው። ገባሽ? እኔ ብዙ መከራታለሁ። ትናገር ባንደበቷ ብዙ ለፍቻለሁ። ትናገር ብዙ ወላሂ ሙሽቲ ለራሴ እንደዚህ አልጣርኩም ሀብ ለሷ ግን በጣም ጥራ ያለው ለፍቻለሁ። ግን ያው እሷ እንዲህ ነች። በቃ ደከመኝ። የሆነ ሰዓት ላይ ሲደክመኝ ተውኳት። ማይሆን ላይፍ ውስጥ ገባች፣ ማይሆን ህይወት ውስጥ ገባች። ታይ ቤቲ እሺ ሱስዬ ትልና ሳምንት በቃ እሺ አንቺ እንዳልሽኝ ይሆናል ትልና የሆነ ነገር ተቀየር ያደረጋት ነው ትሄዳለች። በቃ ትጠፋለች። ያሳዝናል። እኔ እኮ ትኩረት ለማድረግ የሞከርኩት ከመቼ ጀምሮ ነው? ቤሩቱ 9 ዓመት ከኖረች ከ9 ዓመቱ ስንት ዓመቱን ነው? 2 ዓመቱን ነው በሰላም የሰራችው። በቃ ሰላም በቋሚነት ስራ እየሰራች ደሞዟን እየተቀበለች ህይወቷን ለመቀየር የሞከረችው ስንት ጊዜውን ነው የሚለውን ነበር ለማወቅ እየጣርኩ የነበረው። ታይቀት እሷ ትንገርሽ ቤቲ ንገሪያት ከመቼ ጀምሮ እንደዚህ ነው? እንዴት ታውቃለች ማሪ? ካወቅኳት ሰዓት ጀምሮ ቤቲ ካወቅኳት ሰዓት ጀምሮ ብኩን ናት። እንደሰው ሱሱ ለመጀመሪያ ጊዜ ያወቅሻት የት ነው? የሆነ የት ነበረ? ቢስሚላሂ ረህማን ረሂም የዛሬ ስንት ዓመት ነው? እኔ ገና መምጣቴ 3 ዓመቴ ምናምን ነው። እዚህ ሀገር ላይ የሆነ ምግብ ቤት ቀን ላይ ነው ምሳ ልንበላ ገብተን አይደለ ቤቲ? የት ነው? ሂዊ ጋ ነው ቤቲ። እዛ ነው የተዋወቅኳት እና ምኖርበት የለኝም ምናምን አለችኝ። ነይ የኔ ቆንጆ እኔ ጋር ትኖሪያለሽ ብዬ ይዣት ሄድኩኝ። ከዛ በኋላ በቃ አብረን ብዙ ነገር አብረን ያሳለፍነው። እኔ ቤት ነበር የምንኖረው። ቤቲ እዛኔ ለመጀመሪያ ጊዜ ሬስቶራንቱ ስትተዋወቂያት ሰላም ናት? ሰላም መጣች፣ ተዋወቀችኝ፣ በቃ ወደደችኝ። እናቴ ግን ቤት የለኝም የምኖርበት ቤት የለኝም ስትለኝ ነይ እኔ ጋር፣ እኔ ብቻዬን ነው የምኖረው፣ ነይ እኔ ጋር አልኳትኝ። እኔ ጋር መጣች። አቡ በነገራችን ላይ ቤቲ በጣም እንዴት ነው አሁን እኔ ጋር ከመጣች ሶፋው እንዲገልብጣ ነው የምታጸዳው። በጣም ጎበዝ ናት ስራ ላይ ማለት ነው። በጽዳት ብቲ በምን ብቲ እኔ እላታለሁ። ይሄንን እኔ ጋር መተሽ ቤቴን እንዴት ገለባብጣ እንደምታጸዳው ቤቱ እንዳለ ግልብጥ በቃ ምንም ነገር አይቀመጥም ፊት ለፊትና ይሄንን ሙያሽን ማዳም ቤት ገብተሽ ብትሰሪ እኮ በጣም ነው የሚከፈልሽ እላታለሁ። ቤትዬ በጣም ነው የሚከፈልሽ ግን አትሄድም። ትገባና 15 ቀን ሰርታ ትወጣለች ከዛ ቤት። ሳምንት ወይ የሆነ ነገር ትሰራና ትወጣለች ከዛ ስራ ቦታ። ገባሽ? በስራ ጉልበቷን ማሰስት ናት። ለሰው ምንም ነገር ትሆናለች ግን ለራሷ አትሆንም። በቃ ስራ ቦታ ሄደሽ ስሪ፣ በዚህ ሙያሽ ስራ ስሪ ያታ። ገባሽ? ግን ገነት ጋር ሰርታ ታውቃለች? ገነት ጋር ተቀጥራ ሰርታ ታውቃለች?
ይሄን በል ሰርተሻል እንዴና ይሄን በል ሰርቻለሁ እኮ እሷ ቤት እሱ ጋር ከተዋወቃችሁ በኋላ ነው። መቼ ነው ገነት ጋር ተቀጥረሽ የሰራሽ? እሱን መቃት እኮ በፊት እኮ ነው ማየ ከሁሉም በፊት ነው። እኔና የምታውቀው በጣም ብዙ አመት ሆኖናል፣ ግን ገነት ጋር አልሰራችም። ገነት ቤት የምትለው ገነት ቤት የሚናስ ነበረ። የሚናስ አብድ ያብድ ነበር። ያብድ በገዛው የሆነ ሳለ ተቃጠለ ነበር እሷ ጋር ጓደኛዬ እግዚአብሔር ይባርካት ሲወጣችኝ እውነት ይወል ቤቲ ላላ እኔ እውነትን አዋጥቷሽ አንቺ ስትሰሪ የነበረው አብድ በነበረ ሰዓት ነው። ሁሉም የቤርሶ ይመሰክራል። ምን ሆነሽ ነው? ወዴት እየሄድሽ ነው? አምዬ 3 ቀን አራቀን ሰርቺ ከዛ ሳምሪ ነች እዚህ ቤተ አሳሪም ደግሞ ባልጠፋ ሰው እዚህ ጋር ተሰረደሽ እንዴ ብላ ወን ተይዘኝ ወጣቸው። ወላ ሳምሪ ትግሬዋ እና ይደንም ምናምን ጠይቀሽ ያለሽ አብድ እያለ ነው የሰራሽው ለካብድ በኋላ እሷ ከገዛችሁ በኋላ አረሷ ከገዛችሁ በኋላ አልሰራሽም ቤቲ ሱስዬ ሙስ ጠይቂ ሰው ወላ እኔ ሳላቅ ሄደሽ ሰርተሽ ሆነ እኔ አላየውም አላቅም። አንቺ አልከን እኔ ለዚያን ጊዜ አናወራም ነበር እንደዛ በይ አላቅም። ብዙ ሰራውኝም እኮ 3 ቀን ነው አራቀን የሰራሁት። ታዲያ እሱ ሰራው አይባልም እኮ ቤቲ። እሷ ጋር እኔ ስትሰሪ አላቅሽም። ብዙ ካፌዎች ሰርተሻል። እሷ ቤት ግን ስትሰሪ እኔ አላቅም። ምን ሰዓት ምናልባት እንደ ከስተም ያው ማገዝ ስለምትወጂ አገዘሻት 2-3 ቀን ሰርተሽ ከሆነ አላቅም። ግን እዛ ተቀጥረሽ ስትሰሪ እኔ አላየውም አልነበርኩም። ለማን ይሰርቻለሁ ያኔ ምን ሰርቻለሁ 3-4 ቀን ነው። ከዛ በኋላ የሳምሪዎች እንደው መተው ሰደችን ከዛ ቤት አላቅም። እሱን አላቅም እኔ ከዛ በኋላ አንቺ ገነት እንኳን ሱቁን ከያዘችው 2 አመቷ 2 አመት እኮ ነው ግሮሰሪውን ከያዘችው። እናውቃለን እንግዲህ አሰማሽም ነው አብድ ነው የገዛችው። እሷ ከሚናስ ነበረ ከሚናስ አብድ ሆነ። ከአብድ በኋላ እሷ ገዛችው ባረፋ ቃል 2 አመት እንኳን አለው 2 አመቱ ከያዘችው እንኳን ቆይን ጠይቃ ሰው ጠይቄ ወላሂ ያቁኛል እንዴ ነው አዚዛም ታውቃለህ ጠይቃት። እኔ አላውቅም ቤቲ ነው ያላየውሽም ስላላየውሽ ያላየውትን አዎ አልልም። ለዛ ነው እንጂ ምሽና አንቺ እኮ ምናልባት ታውቂ ይሆናል ሄደሽ። ስለዚህ እናቷም እኮ ሱሱ ገነት ጋር ትሰራ ነበር ብላለች አለም ኖ እኔ ማውቀው ልጅ ቤቱ ገነት ከገዛችሁ እንኳን ይሄን ግሮሰሪ 2 አመት ሊሆነው ነው። አሁን በቅርብ ነው የገዛችሁ ገኒ እንኳን ማለት ነው የገዛችሁ በቅርብ ነው 2 አመት ሊሆነው ነው። ከዛ እንደውም በዛ መሃል እንትን አደረገችው ፀጉር ቤት አደረገችው አፍርሳ ፀጉር ቤት አደረገችው። በዛች አጭር ጊዜ ውስጥ ቤቴ ሰርታ ከሆነ እኔ አላውቅም አላየሁም እያለች ያለችው 3-4 ቀን ሰርቻለሁ ነው ያለችው። ይሄ ማለት ደግሞ ሰርቼ ካመመሽ ቤቲ ካመመሽ ስንት ጊዜ ሆነ አንቺ አሞሽ ሐኪም ቤት ከገባሽ ስንት ጊዜ ሆነ? ለማወቅ የፈለኩት እኔ ካመመሽ ስንት ጊዜ ታማምኩኝ እንደዚህ መሆን ከጀመርሽ መጥፋት ከሰዎች እኔ ለዛ ነው ሱሱን የጠየቁት። ሀ ብላችሁ የተዋወቃችሁ ስለቆየ አሁን ሬስቶራንት ከተዋወቃችሁ በኋላ እሷ ቤት መምጣት ከጀመርሽ በኋላ እንዲህ መጥፋት ሱሱ ቤቲ አንቺ ላይ መጥፋት ገንዘብ ማባከል ምናምን የጀመረችው በቅርብ ነው። ሙሽ ከበፊትም አልጠፋም ነበር። በቅርብ ነው የሚመጣው ሳይሆን ይልሽ አቦ ይልሽ እሷ ይልሽ ቤቲ ይልሽ ከዚህ ሰፈር ለቃ የወጣችሁ የሆነ ፋውል ሰርታ ፖሊሶች ይፈልጓት ነበረ። በዛ ሰዓት ሌላ ሰፈር ገባች ፖሊሶች እየፈለጓት ስለነበረ ማለት ነው። ሌላ ሰፈር ገብታ 2 አመት ይሁን አመት ከምናምን እዛ መኖር ጀመረች። ከዛ ነው ታማ ለኔ ፎቶ የተላከልኝ። ከዛ በኋላ ነው እዚህ እኛ ሰፈር ከመጣው እያዛለሁ ብላ ስለምፈራ እኔ እህትሽ ነኝ ሐኪም ቤት ልወስድሽ ነው ቤቲ ምንም አትሆኝ ምን ያሳክምሻለሁ እኔ እህትሽ አለሁልሽ ብዬ አልቅሼ ለምኛት አምናኝ እኔ ጋር መጣች። እኔ እህትሆኝ እኔ ጠራ ያስመጣዋት ሆስፒታል የዛሬ ስንት አመት ማለት ነው? እሱ 2 አመት ሊሆን ነው 2 አመት ከምናምን 2 አመቱ ቤቲ 2 አመት ሊሆን ነው። ስለዚህ በቃ ቤቲ ጤናዋን ካጣች 2 አመቷ ማለት ነው። ኖ ሰፈር ለቃ ወጣች። ኦኬ ፖሊሶች ስለሚፈልጓት ስለነበረ ከኛ ሰፈር ከወጣች በኋላ ነው ቤቴ ተበላሸች። በቃ በጥቅሉ ተበላሸች። ሌላ ሰፈር ገባች። ሌላ ሰፈር ገብታ ተበላሽታ በጣም ታመመች። አልጋ ላይ ሆና የሚያሳክማት የለም ልሞን ነው ብለው ፎቶ ላኩልኝ። ፎቶን ሳይው ደነገጥኩኝ። እኔ የማውቃት እሷ ሌላ የታመመችው ፎቶ ሌላ ብዬ ሆስፒታል በር ላይ ቆሜ እዛው ሰፈሩ ነው እሷ ያለችበት ሰፈር አካባቢ ሆስፒታል አለ የመንግስት። ቤትዬ እኔ እህትሽ ነኝ እኔ አለሁልሽ እኔ ላሳክምሽ ነው እኔ አለሁልሽ እኔ አልተውሽም ለማንም አሳልፌ አልሰጥሽም ላሳክምሽ ነው ብዬ ለምኛት እሺ ሱስዬ ብላ መጣች። አይደለም ቤቲ
የቶኝ እኔ ሰው ልኬ እሷ ያለችበት ሰፈር በሞተር ወንድ ልኬ ወንዱ ይዟት መጣ። የቤንዚል ሞልቼለት ይዟት መጥቶ እኔ ሆስፒታል በር ላይ ከጓደኛዬ ጋር አሁንም አለች አብራኝ ናት። ሆስፒታል ያሳከምናት የነበረች ጓደኛዬ ማለት ነው። አብረን ሆነን እዛ ሆስፒታል በር ላይ ጠበቅናት። ሆስፒታል የተቀበልኳት እዛ ሆስፒታል አስገብቼ እሷን ላሳክማት ስል የሞተ ሰው ይዘሽ እንዴት ትመጫለሽ አሉ። ሞታለች እኮ እስከዛሬ የነበራችሁ ተባልን ስንባል እኔ ጋር አልነበረችም ብዬ እኔ ወላሂ አቢባ የሆነ ነገር ብትሆን ተጠያቂ ትሆኛለሽ ተብዬውላ ፎቶ አንስተውኝ አስፈርመውኝ ነው የተሯሯጥኩት። ገባሽ? እኔ ራሴንም ችግር ውስጥ ከትቼ ማለት ነው። ግን በቃ እያለቀስኩ ዱዓ እያደረኩኝ ከሆስፒታል ለሆስፒታል እያለቀስኩ የሞተ በስ ያለ ይመስል ዱዓ እያደረኩኝ ደህና ሆነችልኝ። ወዲያውኑ መድኃኒት ሰጣት ትድናለች ምናምን ተባለ። ሪፈር ሆስፒታል ተገኘላት ምናምን እዛ ገብታ አገግማ ወጣች። ከወጣች በኋላ እኔ ጋር መጣዋት። እኔ ጋር አምጥቻት ተመልሳ ጠፍታ የታመመችበት ሰፈር ሄደች። ለዝም ብዬ ለማይጠፉት ሱሱ ስታወሪ ሁሉ ነገር አንዝቀን አዘርዝረሽ አው ተናገሪ እኮ ጸበል ስትል ኩኪ ከአቡ ሃይደር ቤት አስቀመጥኩሽ። አቤት ሲሲን ያሟላልሽ ለሲሲ አይሆንም አልሽ። እኛ ለልጅ ተሳቀቅኩኝ ሱሱ ሳይም ደግሞ ባልሽ እንዴና ሙሉ እየተሳቀቅሽ መሰለኝ። እነዛም ሲያስፈራሩኝ ሴቶቹም ሲያስፈራሩሽ ተሳቀሽ ለኔ መናገር ያቃተሽ መሰለኝ። ሁኔታ እንዴና ለኔና ለልጅ ደህንነት ብለሽ ነው የሄድሽው በዛ ሰዓት። ግን ያስቀመጥሽ ግን እዛ አስቀመጥሽ ያስቀመጥሽን ቤት ብዙ ደስተኛ ነበርኩኝም እኮ በጣም ለኔ ምን ደስተኛ አይደለም ማለት ይቀላል እየመጣልኝ እኮ ደስተኛ አይደለም ሱሴ። እኔ ቤት ልከራይልሽ አላልኩሽም እንበላ ሱሱ ግን ልነግርሽ እኮ መጥቻለሁ የዛን ቀን እንዴ ነው ታሱ በጣም ብዙ ሴቶች ነበሩ ጓደኞችሽ ከነ ኩኪ ጋር ጸበል ሊወስዱ ሲሉ ተጣልተሽ ተመለስሽ አይደለ? ላፍ ተጣላኝም ላሱስ ያተጣላኝ አልፈልግም አልሄድም ብለሽ መንገድ ላይ ተጣልተሻቸው ተመለሽ። ላሷን እንደም ተመለሽ ያለችኝ እኔ መንገድ ላይ በጣም አመመኛ በጣም አሞኝ ነበር። እስቲ ራሷ ታውራ እስቲ ነፃነት መስጣትና ቤቲ እስቲ ራሷ ታውራ። እሺ ቤቲ አንቺ ተናገሪ። እማክዬውልሽ እኔ እሱ ጋር ከሆስፒታል ከወጣኝ በኋላ እሷ ጋር ነበር የተቀመጠችኝ እና ሱሱ ሼመኛ ነች። እንዴት ነው የሆነ ነገር መናገር ከፈለገች ማለት ነው እንዳይከፋሽ ብላ እሷን ራሷን ታጨናነቃለች እንጂ እንዴት ነው እንዲያርጌ ብላ እኔን አትናገረኝም። ለምን ቶሎ እንደሚከፋኝ ስለምታውቅ ማለት ነው። ገባሻ? እና ያንን ነገር እኔ እንጃ እኔ ተሰማኝ። ሰው ልጅ ነሽ ይሰማሻል። በዛ ላይ ደግሞ ልጇ ገና አንድ ፍሬ ልጅ ነው። ሱሱ ደግሞ ለልጇ በእኔም ፍቅር ጉጉት እንዳላት እኔ አውቃለሁ። አባትየውን በእኔ የተነሳ የተናገራትን መሰለኝ። ገባሻ? እሱ ምንም ላይናገር ይችላል። ዮኒ በጣም በጣም የሚያከብረኝ በጣም የሚያሳዝነው ልጅ ነው። እግዚአብሔር ያክብረው። ገባሻ? ግን የዛን ሰዓት ሱሱ የፈለግሽው ቦታ ፈልጊና እኔን አስገብኝ፣ የትም ብታስቀምጪኝ እኖራለሁኝ። ግን እዚህ ይቅር ለሲናዬ ብዬ ነው። በስትክክል ድኜ ደህና ሰው ስሆን ተመልሼ አንቺ ጋር እቀመጣለሁ፣ ችግር የለብኝም ስላት እሺ በላይ የሆነ የምታውቀው ጀለስ ነበራት። በጣም ጥሩ ልጅ፣ ለእሷ በጣም ጥሩ ነው። ለእኔ ግን ለማምዬ ልጅኔ ሳይ ምንም ጥሩ አልነበረም ለእኔ። ያኔ አስሩን ነው የሚያመጣብኝ። በዛ ላይ ደግሞ በፊት እኔ በዛ ላይ ደግሞ በጣም እየተጸየፈኝ ከበየጠጣሁትን አጠቢያው መልሶ ያጥበዋል። እንዴ እኔ እኮ በጣም ንጹህ ነኝ ካንተ። አንተ እኮ ማፈን ሰው ነህ። ጫማህን ካልሲ እንኳን ማጠብ የማችል ቦርኮ ሰው እኮ ነው። መጥቶ እኔ ፍትክ አድርጌ አጥቤ አስድቼ ቤቱን መልሶ ፊት ለፊት ያጸደዋል። እንደ ቆሻሻ ሰው ፊት ለፊቱ ውሻ ቢያደርገኝ ከዛ በኋላ እሱ ፊት እየደገር እንደሚያመጣልኝ እንደሚሆንልኝ ነው የሚነግራት። እኔ ጋር ግን ቤት ሲመጣ ቤት እየቆለፋብኝ ነው የሚሄደው። ከዛ በኋላ ጠዋት ላይ እንትናን የሆነች ማሚን በጣም የምትወደኝ ሴትዮ ነበረች፣ እግዚአብሔር ይባርካት። ቤተክርስቲያን ይዤሽ እሄዳለሁ ብላኝ ተነስቼ እኔ እና እሷ መንገድ ላይ እየሄድን ነበር። እዛ ምንድነው አምሮኝ የሆነ ቀዝቀዛ ነገር ጠጣሁኝ። ከዛ እየጠጣች ትንሽ ተራመድኩኝ። በቃ አቃተኝ፣ መንገድ ላይ አመመኝ በጣም። እግሬ ደግሞ ጥምንምን አለ ማሚ። እግዚአብሔር ይሁን ያሰሩብኝ ነገር ነው። ምን አውቃለሁ፣ ወይ ያለብኝ ጣጣ ይሆናል ማሚ፣ አላውቅም። መንገድ ላይ እግሬ ስርስር አለብኝ። ትኩሳቴ መጣ። በቃ አመመኝ፣ ብርድ አለኝ፣ አቃተኝ ማሚ። መንገድ ላይ ንስ መንገድ ላይ ግማሽ መንገድ ላይ ወደ ቤተክርስቲያን ወደ ቤተክርስቲያን እየሄድን ባስ የሚወሰድበት ጋር እየሄድን ማለት ነው። ይሄ ማክያ አቃተኝ፣ ስር በቃ አመመኝ በጣም። ዊ ቤትዬ ካላስ አምባኪ ከዛ ዊ ቤትዬ ካላስ ታክሲ ያዢና አራ መስዋነች እንደም ታክሲ ያዘች ብር ሳታይ እኔ አንድ ብር የለኝም ነበር። የሰርቪስ ከፍላለኝ ወደ ቤት ተመለሽ ያለችኝ። ይሻልኳትና ወደ ቤት ስመለስ ማሚ በሩ ቆልፎት ሄዷል።
በሩ ዝግ ነው። እኔ ደግሞ በጣም አሞኛል፣ እየበረደኝ ነው፣ ብርድ ብርድ ብሎኛል። ትኩሳቴ ደግሞ ትኩሳት እንዳይመስልሽ። በዛ ላይ ደግሞ መድኃኒትም ወስጄ ስለሆነ የወጣሁት በጣም ራበኝ። የምወስደው መድኃኒት ያስርባል። የት ልሂድ? ሱሱ ጋር ስመጣ ፀጉር ቤቱ ዝግ ነው። ቤቷ ደግሞ ብታይ ልጇ አለ። ከዛ በኋላ ካላስ ሱሱ ፀጉር ቤት እስከመከፍት ድረስ እኔ ጓደኛዬ ጋር ሄድኩ አልኩኝና ያልሞተች አለች ከሐኪም የምትባል ነባ ውስጥ ሁሉ ነገር የእውነቴን ነው የምናግርሽ። ጌታን እግዚአብሔር አንድ እግዚአብሔር ነው የማውቀው ማውራልሽ። እሷ ጋር ሄድኩኝና እሷ ጋር ቁጭ ብዬ አብረን እሷ ጋር ዋልኩኝ። ከዛ ነው በማግስቱ እኔ ተነስቼ ሱሱ ምናምን ሳወራት አንቺ በሩ ቤቱን ጥለሽበት ሄድሽ ምናምን ብላ ሱሱ ስትቆጣኝ፣ ከዛ እኔ ሰው ሲቆጣኝ ፈርቼ የሆነ ጥፍት ምልበት ነገር አለ። ተነስቼ እኔ ወጣሁኝ፣ ወደ ነበርኩበት ሰፈር ተመለስኩኝማ፣ የታመምኩበት ቤት ማለት ነው። ለዛ ነው የተመለስኩት እንጂ እኔ አውቄ ወይንም ፈልጌ ነበር። የዛን ጊዜ እንደውም እኔ የዛን ጊዜ የምፈልገው የሚያስቀምጡብኝ ቤት በለቼ ጠጥቼ ራሴን ጥግና ግጭ ወደ ሀገሬ ነበር መግባት ፈልገው፣ ግን ማንም ሊረዳኝ አልቻለም። ሁሉም መወሰን ነው። ያም እኔ ነው የሚወስነው። እንዴት ነው ፍሪደም አልሰጡኝም። እኔ ደግሞ በጣም በጨዋታ ፈሪ ሴት ነኝ። ሁሉም ነው የሚያውቀው። መጠየቅ ትቻለሽማ። እኔ ልምኔን ሁሉም ሴት ይመሰክርልኛል። ምን ያለብና ምን አይነት ፈሪ ሴት እንደሆንኩኝ እንደዚህ የተፈጠረ በቃ። አይዞሽ፣ ውሃ ጠጪ። አጠገብሽ ሰው የለም ውሃ የሚሰጥሽ ሰው አለ? ለማየ አና ውሃ ስጭኝማ። እኔ ሰው ይመሰክርልኛል። አንድ ቀን እኔ ማንንም በድዬ እንደማላውቅ ግን ለእኔ የሚሮጥልኝ ሰዋን እንዴት ነው ከሱ የውጭ ማንም የለም ነበር። ሱሱን በጣም መወዳት እህቴ ነች። ሱሱ እንደውም ሱሱ ቤቲ ሱሱ ነበረ የምንባለው። በጣም ከመውደድ የተነሳ ሰው ማለት ነው ሰው ለቃ አታቀና አባት ነበር። ሌላ ሴት ስትንከባከብ ከኔ ውጭ ጌታ ሰውነቴ ለራሱ ተረክሻታለሁ። አንድ ፎቶ አንስቼ ልክልሻለሁ። ይሄን አልነበረም መውደድ ሱሱዬ። ሰው እንኳን ሴቶች እንኳን ስቀር ባልወድም ነበር ማየ። ግን በቃ አሁን ለታ ቤተክርስቲያን እግሬ የረገጠ ጊዜ ጌታ እንዴት ነው ገና የተወለድኩ ሴት ነው መሰለኝ። ምክንያቱም እኔ በህይወቴ ቤተክርስቲያን ረግጬ አላውቅም። ያመኛል ገና ሳስበው ይሁን ነገር ጭግ ይለኛል። እንዴት ነው በቃ ብድብድ ያደርገኛል ገና ቤተክርስቲያን ሲባል። ግን እመቤቴ ማርያም ልቦና ሰጣ። አምድላ እግዚአብሔር ልቦና ሰጣ መሰለኝ። እኔ ወለታ ቤተክርስቲያን እጄ ተጣመቄ ነው የመጣው። አገር ቤት ትገቢያለሽ፣ ቤተሰቦችሽ ጋር ትሄጃለሽ። ይኸው እናትሽ አለች፣ ትሄጃለሽ። እሱን የምፈልገው ማለት ነው። ጌታ አንድ እግዚአብሔር እሱን የምፈልገው። አይዞሽ፣ ሌላ ምንም አልፈልግም። ያለሽ ሰላም ልጅሽ እንዲህ ቢሉት ወይ ሱስዬ ልጁ ጋር ያስቀመጥኳትኝ ሱቅ አጠገብ ስለሆነ እየተመላለስኩ ለማየት እንዲመቸኝ እኔ ያስቀመጥኳትኝ። ኦኬ ማቃለ እሷ ግን ግልጽ ሆና ቤቲ ለኔ ግልጽ አረብ ነውማ። ልጁ በጣም ደግ ነው፣ ማንም ያውቀዋል። ግን በቃ ከሷ ጋር አልተስማሙም ማለት እሱ በፊትም ስለሚያውቃት ኦኬ በምታደርገው ስለሚያውቃት ጥፋተኛ ነው የሚያደርጋት፣ በህመሟ ጥፋተኛ ነው የሚያደርጋት። አንዳንድ አረብ እንደዚህ ነው ገባሽ? እኔ ደግሞ አጠገቤ ስለሆነ ቤቱ ሮጥ ብዬ ለማየትም እሷም እኔ ጋር ለመምጣት እንዳይርቃት ሱቅ ለመምጣት እንዲመቻት እኔም የሆነ ነገር ስትፈልግ ሮጬ ለመሄድ እንዲመቸኝ ነው እሱ ጋር አጠገቤ ያስቀመጥኳት። ገባሽ? በዛ ሰዓት እሱ ነው እንደው የሚያስጠጋት እንጂ ሳምባ ኖሮብሽ ማንም አያስጠጋሽም አቡ። ገባሽ? እኔ ያ የምችለውን ያደረኩት ቤትዬ ቤት ልከራይልሽ እኔ ለምን እንደዚህ ትሆኛለሽ? እኔ ለምንድን ነው የምቆጣት? ስለማትሰማኝ ገባሽ? ዘላ ደግሞ የታመመች በሰፈር እንዳትሄድ አስምያት አስግዣት ከሐኪም ቤት ከወጣን በኋላ ብዙ መክሪያት እዩልሽ ቤቲ እንዴት እንደነበርሽ መልኳን ብልክልሽ ታለቅሻለሽ አቡ። እኔ እስካሁን ድረስ ሳየው በጣም ነው የሚከፋኝ ገባሽ? እና ብዙ ነገር እንድትለወጥ ማለት ነግሬያታለሁ። አልሰማችኝም፣ በቃ አልተረዳችኝም። መልሳ እዛው ህይወት ውስጥ ገባች። እዛው ህይወት ውስጥ ደግሞ ስትገባ እኔ ደበረኝ አቡ። ያን ነገር መናገር አልፈልግም። እንዲነበረች እንዲነበር የምታረገው እንዲናት ማለት አልፈልግም። ለምን ጓደኛዬ ናት። ተረዳሽኝ? አሳልፌ እሷን አልሰጣትም። ያ ነው ገባሽ? ለዛ በቃ እኔ ተደበረኝ። በቃ እኔ እቺ ልጅ ምንም ባደርጋት አትለወጥም። ስለዚህ በቃ እሷ የሆነ ነገር ካልሆነች ይሄ ሁሉ መጥቶ በቃ ካልተማረች መቼም ሰው አትሆንም ብዬ ታውኳት።
ገባሽኝ? እሷ ልቦናዋ ያውቀዋል ለምን እንደተውኳት ለምን እንደራኳት እንጂ እኔ ለቤቲ ወላሂ ላዚም ለራሴ አልጣርኩም። ሀቡ ለሷ እንደጣርኩት እኔ ለራሴ መሰከረች። እስከምትነቀስሽ ድረስ ነው የምትወድሽ ገላዋ ላይ እስከምትነቀስሽ እና አንቺ በጣም መልካም ጓደኛ መልካም እኔ ምንም ባይኖርሽ የራሴ ልብሶች ሻንጣ ሞልቼ ወላሂ ገዝቼ ሻንጣ ሞልቼ አንድ ነገር ሳይቸግርሽ በሰላም እኔ እሸኝሻለሁ ነው ማለት። ሁሌም ቃል ምገባላት እኔ ያለሁልሽ። አንቺ ብቻ ለመሄድ ወስኚ። የለኝም ብለሽ እንኳን እንዳታስቢ። ያለኝን ልብሶች እንዳለ ለኔ እዚህ ነው ያለሁት ሞልቼ ልሽኔ ልብሶች እንዳለ አዳዲስ ናቸው። ቤትዬ የሚለብሰውም የለም ቁም ሳጥኑ ሞልቷል። ሻንጣ ሞልቼ በክብር ልሸኝሽ በቃ በክብር የሆነ ነገር ሳትሆኚ ከዚህ ሀገር ልሸኝሽ ብዬ አልቅሼ ደምንባ ለምኛታለሁ። እሺ እናቴ ትለኝና በቃ እሷ ተግባራዊ አይደለችም አታደርጉም ነው ወዳ እኮ አይደለም። አታይም ቤተክርስቲያን ልትወስዳት ስትል መንገድ ላይ ሲያማት አውቆ እንዳትደርስ እኮ ነው ሄዳ እንዳጸበል እንዳትጠመቅ እንድትድን ስለማይፈልግ እንትኑ መንፈሱ እኔና ቤቲ እናደረግባት ነገር ነው። ምን እሷ ታውቃለች በጣም ነው እሱ ጠንቅቃ የምታውቀው። እኔ ይሄን ነገር ይሁን ነገር የሆነው ለምን እንደሆነ ታውቃለች። እንዶ ማንም አያውቅም ነገር ከሱ ማንም አያውቅም። እኔ ነኝ የማውቀው ሀቡ እኔ ነግራኛለች። ቁጭ አድርጋ አጫውታኛለች። ያጂ እንዳልሆነ ነገር አውቃለሁ በቃ አውቃለሁ። ግን በቃ ያ ማለት ደግሞ እሷ ካልጠነከረች ገባሽ? እሷ ጀግና ካልሆነች ካላሸነፈችው ተሸነፈለት ከሆነ እኔ ምን ላድርግ እናቴ? እኔ ላሸንፍ ጣርኩኝ እሷን ጸሎቴ የኔ ጸሎት እንዴት እንደሚሰራ ማለት ነው በራሷ አሳይቻታለሁ። ታማ እጇን ይዤ ማለት ነው ታያለሽ ይኸውልሽ ወላሂ ብዬ ማለት አይደለም አቢ ቤቲ ነው አይደለም አሳይቻታለሁ። እኔ ደምን ባልቅሽ ለምኘው አላህ አያሳፍረኝም። ታያለሽ ከዚህ ሆስፒታል ደህና ሆነን ነው የምንወጣው ብዬ እናቴ ተጨንቃ ማለት ነው ደም ነበር የምትተፋው አቡ ካፏ ደም ነበር የምትተፋው ስታስል እቅፍ አድርጌ ነው ባለ ታክሲ ይዣት የሄድኩት። ባለ ታክሲ ተጸይፎን ማለት ነው ተጣልቼ በየመንገዱ እየተጣለው ጠይቀት እየተጣላው እኔንም መጻይፍ ጀመሩ ስለማቅፋት ስለማለቀስ ሆስፒታሉ ላይ እኔ ስንት ነገር ነው ያሳለፍኩት ታውቃለች። ማንም እንደዚህ ለማንም አያደርግም ወላሂ ነው የምልሽ አቡ በዚህ ሰዓት ማለት ነው። ግን በቃ ይሄን እንኳን ዋጋ የሚከፍልልኝ ሰው አለ ብላ አልጠነከረችም። እኔንም አላጠነከረችኝም። ልፍስፍስ ሆነችብኝ በቃ። ከዛ ደከመኝ አቡ እኔም ሰው ነኝ እኔም ብዙ አላፍትና አለብኝ ገባሽ? ባለቤቱ ካልፈቀደ አንቺ ብቻሽን ብትጥሪ ምንም ዋጋ የለውም። ኢትዮጵያ ቢሆን ቤተሰብ በገመድ አስሮ ጸበል ይወስዳታል አይደል? ኢትዮጵያ ቢሆን በሰው ሀገር ላይ ሰውን ማሰር አይቻልም፣ ሰውን ማስገደድ አይቻልም። ስትጮህ ሰው ፖሊስ ይጠራብሻል። ሰው ሀገር ላይ ይሄን ማድረግ አይቻልም። ኢትዮጵያ ቢሆን ጎረቤትን መንገደኛው ማንም ይተባበራል። አንድን ሰው ይዘሽ በግድ አስረሽ ጸበልም ቁርአን ለማስቀረትም ሆነ የትም ቦታ ለመውሰድ መንገዱ አይጠየፍም። የኢትዮጵያ ሕዝብ ኢትዮጵያ ውስጥ ቢሆን በሰው ሀገር አንቺ ብቻሽን እንደ ጓደኛ ከእህትም በላይ ያቅምሽን ሁሉ ጥረሻል። አሁን ግን ብቻሽን አይደለሽም። እኛ እናግዝሻለን። አንቺ በቃሽ። አንቺ የራስሽ ፍቺ እኛ አለን። እኛ እንትን እንላታለን። ሰላም ቢሆን እሷ ትሂድ እንጂ ሻንጣዋን አስተካክልላታለሁ። የምትፈልገውን ነገር አዘጋጅላታለሁ። ኖሮይ ሳይሆን የራሴን አካፍላታለሁ። ለምን እኔም ከዚህ ሀገር መውጣት ስለምፈልግ ይሄ ሁሉ ዕቃ ተሸክሜ አልሄድም። ገባሽ? እኔና የኔን ነገር ተካፍለን ለሁለት አስተካክዬ እሸኛታለሁ። ችግር የለብኝም። ገባሽ? በምንም ነገር እኔ አለው ከእሷ ጋር ግን እሷ በቃሏ ብቻ አትገኝ። ያንን ነው የምፈልገው። እኔ የምፈልገዋለሁ እሷ በሰላም በጤና ኢትዮጵያ እንድትገባልኝ እፈልጋለሁ። እኔ ራሴ እፈልገዋለሁ። ገባሽ? እሺ የልጇ ወረቀት ያስፈልጋል ብላኛለች ሰላም። የልጇን ወረቀት ለሰላም የሰላም ቁጥር አለሽ ወይስ ልላክልሽ? አለኝ ማሚ አለኝ፣ ሰሉም አለኝ። ለሰላም አደራ ብያታለሁ። እሺ ለሰላም ላክ የልጇን እንትን እጂ አየዋለሁ። ካለ ሁሉ ነገር ለሰሉም አስጣታለሁ። ካለ ላክላት። አገር ቤት ግቢ። ይሁን አለም ለእናትሽ እናስረክብሽ። አገር ቤት ግቢ። ከዛ ጸበል ተጠመቂ፣ ትድኛለሽ። እሺ እናቴ አይዞሽ። ያለፈው ነገር አልፏል። የሰው ልጅ በህይወት ካለ ሁሌም ከአዲስ መጀመር ይቻላል። በህይወት ካለን ሁሌም ሌላ እድል አለን። ከሀ መጀመር እንችላለን። ዋናው አንቺ ጤናሽ ይመለስ። ሀገር ቤት ገብተሽ ጸበል ተጠምቀሽ ከዳርሽ አዲስ በመንፈስ ሀ ብለሽ አዲስ እንደተወለደ ልጅ ሀ ብለሽ እንደ አዲስ ህይወትሽ መጀመር ትችያለሽ። የባከነው ጊዜ የባከነው ገንዘብ ጦስሽን ጠንቡሳስሽን ይውሰድ። አንቺ ብቻ በህይወት ኑሪ። እሱ ነው ዋናው ጤና ነው። አዎ አንቺ ብቻ በህይወት ኑሪ። ልጅሽንም ፈጣሪ ልጅሽ ግን አሁን 7 ዓመት እኮ ትልቅ ልጅ ነው። አልሄድም ቢልስ ወደ ኢትዮጵያ
ላ ይሄዳል፣ እሱ ልጄ ይሄዳል፣ በአምላክ ይሄዳል። ኢንሻአላህ ተስፋ አደርጋለሁ። አልሄድም እምቢ እንዳይል እፈራለሁ። ከፈጣሪ ጋር ተስፋ እናደርጋለን ይስማማል ብለን